የሆሳና ከተማ እድገት ለኮንፈረንስና ቱሪዝም ምቹ ሁኔታ የፈጠረ መሆኑን የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። የቀድሞ ጠቅላይ ሚኒስትር ይህንን ያሉት የኢትዮጵያ ሐዋርያዊት ቤተክርስቲያን ያዘጋጀውን ዓመታዊ ጉባኤ ለመታደም ወደ ሆሳና ከተማ በመጡበት ወቅት ነው። ተጨማሪ ያለን የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጉባኤው ላይ ባደረጉት ንግግር የሆሳና ከተማ ከልጅነት እድሜያቸው ጀምሮ እንደሚያውቋትና በዋቻሞ ሁለተኛ ደረጃና መሰናዶ ትምህርት ቤት እንደተማሩም ገልጸዋል። በመጀመሪያ ሆሳና የመጣሁት በ1972 ዓመተ ምህረት ነው። የመጣሁት 9ኛ ክፍል ትምህርት ልማድ ነው የመጣሁት። ዋቻሞ አጠቃላይ ሁለተኛ ደረጃ ትምህርት ቤት 9ኛ ክፍል እዚሁ ነው የጀመርኩት። ያኔ ገና እንደምታውቀው 15 16 ዓመቴ ነው። ገና ወጣት ነኝ። ሆሳና ደግሞ በጣም አርጅታ የነበረች ከተማ ነበረች። እኛ ድንጋይ ተሸክመን የመንግስቱ ኃይለማርያም ሆስፒታል የሚባለው አሁን አይ ቲንክ ንግስቲ ሌኒ ሆስፒታል ተብሎ የተቀየረውን እኛ ተማሪዎች ነን ድንጋይ ተሸክመን የሰራ ነው። ዛሬ የዋልንበትንም የሆሳናን ስታዲየም ከጎፈር ሜዳ ሳር ከስር አውጥተን በበሬላ ተሸክመን አምጥተን ደረጃዎቹን በሳር ሞልተን የሰራ ነው እኛ ተማሪዎች ነበር። እና በአጠቃላይ ሆሳና ከተማ እድገት ላይ እኔም ራሴ አሻራ አለኝ። ከተማዋ ቀድሞ ከሚያውቋት ሁኔታ በተለየ መልኩ አስደናቂ ለውጥ ማሳየቷን አድንቀው ለዚህ ስኬት አስተዋጽኦ ላደረጉ አካላት ምስጋናቸውንም አቅርበዋል። ለባለፉት 2 ዓመታት እዚህ አልመጣሁ። ሳልፍ በፊት መጥቼ ነበረ። ግን አሁን እየተነገረኝ ያለው ኢቭን 2 ዓመት አይደለም 1 ዓመት ጊዜ ውስጥ ነው ይሄ ሁሉ ለውጥ የመጣው የሚል ነው የተነገረኝ። ባለፉት 2 ዓመታት ብዙም ለውጥ የለም። ያው ያቺ 100ኛ ዓመት ላይ የነበረች ሆሳና ነበረች። ግን የባለፈው 1 ዓመት እውነት ለመናገር ተአምር ነው የተሰራው። እኛ ዋቻሞ ሁለተኛ ደረጃ ትምህርት ቤት የአገር ጥግ አድርገን ነበረ ምናይ የነበረው። አሁን በትልቅ አስፋልት ከዋቻሞ ሁለተኛ ደረጃ ትምህርት ቤት በስተጀርባ ነው የሄድኩት እና አይገርምህም? ያውም ባለ 2 ሌን አስፋልት መንገድ ያለበት ማለት ነው። ሆሳና ከተማ ብዛ ሃይማኖቶች ተከባብረውና ተቻችለው የሚኖርባት ከተማ በመሆኗ ዓመታዊ ጉባኤ በከተማ መካሄዱ ሆሳና ለተለያዩ የኮንፈረንስና የቱሪስት እንቅስቃሴዎች አመቺ ከተማ መሆኗንም ያሳያልን ብለዋል። ኮንፈረንስ ቱሪዝም የሀገር ውስጥም የውጭም ይደረጋል። ከዚህ አኳያ እኛም እንደ ኢትዮጵያ ሐዋርያዊት ቤተክርስቲያን በየከተማው የምናደርጋቸው ኮንፈረንሶች ለዚህ ቱሪዝም የራሱን አስተዋጽኦ ያበረክታሉ። ሆቴሎች ይያዛሉ፣ የተለያዩ ኪራዮች ይካሄዳሉ። የኢኮኖሚ እንቅስቃሴ ላይ የራሱን አስተዋጽኦ ያደርጋል። እኛ ለራሳችን የምናካሂደው መንፈሳዊ እንቅስቃሴና ስራ ነፍሳችንን የሚመግበውን ያክል ለስጋችን የሚሆን ደግሞ ከተማው አድጎ ሁሉም ሰው ተጠቃሚ የሚሆንበት በተለይ ደግሞ ለወጣቶች ስራ እድል የሚፈጥርበት ቱሪዝም ዘርፍ ከፍተኛ ትኩረት በመንግስት ተሰጥቶታል። ስራ እድልም እየፈጠረ ያለ ዘርፍ ነው። ከዚህ አኳያ የራሳችን ድርሻ በኮንፈረንስ ቱሪዝም ተጫውተናል ብዬ አምናለሁ።